የኢራን ተራሮች ሜዳ ይሆናሉ። ትራምፕ አፍንጫችሁን ላሱ። ኢራን። ሊዮኒውስ በዓለም አቀፍ የፖለቲካ ሰማይ ስር የታመቀው የጦርነት ደመና ዛሬ ወደ ደም ጎርፍ ለመቀየር የሰዓታት ዕድሜ ብቻ ቀርተውታል። በአሜሪካና በኢራን መካከል የተደረገ የነበረው የተኩስ አቁም ስምምነት ዛሬ ጀንበር ስታዘቀዝቅ አብሮ የሚከስም ይሆናል። የሰላሙ በር ተዘግቶ የባሩ ሽታ አየሩን ለመውረር አሰፍስፏል። በእስላማባድ ለተቀጠረው ወሳኝ ድርድር ፕሬዝዳንት ዶናልድ ትራምፕ በቁጣ ተሞልተው የዛቱ ዛቻ የዲፕሎማሲው መድረክ ወደ ጦርነት አውድማነት ቀይሮታል። ኢራን ስምምነቱን ካልፈረመች ሰማይ ጠቀስ የሆኑት የኢራን ተራሮች እንዳልነበሩ አድርጌ ወደ ሜዳነት ይቀይራቸዋለሁ ብሏል። ትራምፕ አክለውም ኢራን ማጥፋትና ማዳከም ለሳቸው የግልም ሆነ የሀገራዊ ክብር መለኪያ እንደሆነ በይፋ መግለጻቸው ሁኔታውን ይበልጥ አሳሳቢና ተስፋ አስቆራጭ አድርጎታል። ኢራን በበኩሏ በዛቻ የታጀበ ድርድርን እንደማትቀበልና በዚህም የእስላማባድ ስብሰባ ላይ እንደማትገኝ በቁርጠኝነት በማስታወቋ ቀጣዩ መንገድ የንግግር ሳይሆን የጥይት ድምጽ ሊሆን እንደሚችል ፍንጭ ሰጥታለች። የጂኦፖለቲካ ተንታኞችም የዛሬዋን ሌሊት ለዓለም ሰላም እጅግ ፈታኝ መሆኗንና ጦርነቱ በማንኛውም ቅጽበት ሊፈነዳ እንደሚችል በከፍተኛ ስጋት እየተነበዩ ይገኛሉ። ይህ የጦርነት ነጋሪት መጎሰም ገና ሳይጀምር በየመን በኩል የሁቲ ታጣቂዎች የቀይ ባህርን መተላለፊያ ለመዝጋት ወታደራዊ እንቅስቃሴ መጀመራቸው ደግሞ የውጥረቱን እሳት ወደ ክልላዊ ቀውስ ቀይሮታል። ጉዳዮቹን በጥልቀትና በትንታኔ እናያቸዋለን። ቻናላችንን ሰብስክራይብ ያደርጋችሁ ላይክም እየጨመራችሁ ኮሜንትም እየሰጣችሁን አብራችሁን ቆዩ። በዲፕሎማሲ ሰማይ ላይ የሰፈረው የጦርነት ደመና እየገፋ የዓለምን ትኩረት ወደ ኢስላማባድ የድርድር አዳራሾች ስቧል። ይህ በውጥረት የሚቃኝ ድርድር በመሪዎች የቃላት ፍልሚያ በፖለቲካ ሽኩቻዎች የታጀበ ሲሆን በዚህ መሃል ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ በሰነዘሩት አስተያየት በሆርሙዝ ሰርጥ ላይ የተጣለው የባህር ላይ እገዳ ኢራንን እያፈራረሳት መሆኑንና ስምምነት ላይ ሳይደረስ ይህ የቁልፍ ሰንሰለት እንደማይበጣጠስ አውጀዋል። ኢራን ወደ ድርድር ጠረጴዛው ትመጣለች፣ ካልመጣች ግን አይተው የማታውቀውን መከራ ጽዋ ትጋታለች ሲሉ ያስጠነቀቁት ትራምፕ የኢራን የኒኩሌር ጣቢያዎች አመድ መሆናቸውና መልሶ መገንባት እንዳይችሉ አድርገን እናወደማቸዋለን ሲሉ ዝተዋል። የኢራን ፓርላማ አባል አፈ ጉባኤ መሐመድ ባጋር ጋሊባፍ አሜሪካ ድርድሩ እንደ እጅ መስጫ ጠረጴዛ ለተጠቀምበት እንደምትሻገር ሰው በዛቻና በስጋት ጥላ ስር አንደራደርም ሲሉ በጽኑ ተቃውመውታል። ጋሊባፍ አክለውም ባለፉት 2 ሳምንታት ኢራን በጦር ሜዳ ላይ የምትመዛቸውን አዳዲስ ሚስጥራዊ ካርዶች ስታዘጋጅ መቆየቷን በመግለጽ የዲፕሎማሲው በር ቢዘጋ እንኳን ለጦርነት ዝግጁ መሆናቸውን ፈርጠም ብለው አስረድተዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋኢ በበኩላቸው የቴህራን በድርድሩ ላይ የመሳተፍ ጉዳይ ገና ውሳኔ ያላገኘ መሆኑን በመግለጽ የሰላሙ ተስፋ በአሻሚነት ጭጋግ ውስጥ እንዲቀመጥ አድርገውታል። ከኢስላማባድ እስከ ዋሽንግተን ከቴህራን እስከ ኦማን ባህረ ሰላጤ የተዘረጋው ይህ የታሪክ ክር በዲፕሎማሲው ጥበብ ይቋጭ ወይ በጦርነት ነበልባል ይበላሽ ገና ምላሽ ያላገኘ ጊዜ የሚፈታው ጥያቄ ነው። በዚህ ድርድር ውጤት በቀጣዮቹ ጥቂት ሰዓታት ውስጥ ለዓለም አዲስ ምዕራፍ ይከፍት ይሆን ወይስ የጦርነት ነጋሪትን በኦማን ባህረ ሰላጤ ሰማያዊ ሞገድ ላይ የተደቀነው የጦርነት ጥላና በዲፕሎማሲ መድረክ የሚታየው ውጥረት ዓለምን በስጋት ውስጥ ዘፍቋታል። በዚህ የጦርነት ነጋሪት መሃል የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የልዩ መልእክተኛ ስቲቭ ዊትኮቭ እና የፕሬዝዳንቱ አማች ጃሬድ ኩሽነርን ያካተተ ከፍተኛ ልዑክ ዛሬ ወደ ፓኪስታን ኢስላማባድ ያመራሉ። ረቡዕ ዕለት በፓኪስታን ይካሄዳል ተብሎ ለታሰበው ሁለተኛው የሰላም ድርድር ዋይት ሃውስ ዝግጅቱን ቢያጠናቅቅም የቴህራን ምላሽ ግን ቀዝቃዛ ሆኖ ቀጥሏል። በመጀመሪያው ማክሰኞ ሊያበቃ የነበረው የተኩስ አቁም ስምምነት እስከ ረቡዕ ምሽት ዋሽንግተን ሰዓት አቆጣጠር 8 ሰዓት ድረስ እንዲራዘም ቢደረግም ስምምነቱ ካልተደረሰ ግን የተኩስ አቁሙን ዳግም ለማራዘም ፍላጎት እንደሌላቸው ትራምፕ በጽኑ ተናግረዋል። የዋይት ሃውስ ቃል አቀባይ ካርል ሌቪን በበኩሏ አሜሪካና ኢራን እውነተኛና መልካም የሆነ ስምምነት ላይ ለመድረስ ከመቼውም ጊዜ በላይ ተቃርበዋል ስትል በልበ ሙሉነት ተናግራለች። ሆኖም ትራምፕ በሆርሙዝ ሰርጥ ላይ የተጣለው የባህር ላይ እገዳ ኢራንን እያፈራረሳት መሆኑና ስምምነት ላይ ሳይደረስ የቁልፍ ሰንሰለቱ እንደማይበጠስ በቁርጠኝነት ገልጿል። የስትራቴጂካዊ ሆርሙዝ የባህር ሰርጥ ሁኔታ አሳሳቢ ሆኖ ቀጥሏል። ዘበኛ ኃይል ሰርጡን ወደ ጦርነት አቋም በመለወጥ ያለ ቴህራን ፍቃድ ማንኛውም መርከብ ማለፍ እንደማይችልና ለወታደራዊ መርከቦች ዝግ መሆኑን አስታውቋል። የፋርስ ዜና ወኪል መርከቦቹ ከቴህራን ፍቃድ አግኝተው በላራክና በቀሽም ዳሴቶች መካከል በሚገኝ ደህንነቱ የተጠበቀ ኮሪደር ሲያልፉ የሚያሳይ ምስል አሰራጭቷል። ይህ በእንዲህ እንዳለ በሰርጡ የሚያልፉ መርከቦች ቁጥር በከፍተኛ ሁኔታ ቀንሶ ትላንት 16 መርከቦች ብቻ ተሻግረዋል። ይህ መዘጋት ለአየር መንገድ ኩባንያዎች የነዳጅ እጥረት የፈጠረ ሲሆን ትራምፕ ግን ይህ ሁኔታ መርከቦች ወደ አሜሪካ ነዳጅ ፍለጋ እንዲመጡ አስገድዷቸዋል ሲሉ ተናግረዋል። በዋሽንግተን ደግሞ ጦርነቱን በመቃወም የኮንግረስ ህንጻን የያዙ የደርዘን የሚቆጠሩ የቀድሞ ጦር አባላትና ቤተሰቦቻቸው በቁጥጥር ስር ውለዋል።
በሌላ በኩል ደግሞ እስራኤል ሊባኖስ ሐሙስ ዕለት ዋሽንግተን ላይ ቀጥተኛ ድርድር ለማድረግ ቀጠሮ ቢኖራቸውም እስራኤል በደቡባዊ ሊባኖስ ቃቃያት አልጀሲር ከተማ ላይ ባደረሰችው ጥቃት 6 ሰዎች ቆስሏል። በኪያም ከተማ ቤቶች መፍረሳቸውን በተኩስ አቁም ስምምነቱ መጣሱ ተደርጎ ተወስዷል።